ወዳጄ የሰው ልጅ ባህሪው ውስብስብ ነው። በተቻለ መጠን ከሰዎች የምትደብቀው ገበና ይኑርህ። ለምን መሰለህ? ክብር የሚፈጠረው እኮ ከመጓጓት ስሜት ነው። ሰዎች አንተን የሚያከብሩህ አንተ ጋር ገና ያልደረሱበትና የሚያጓጓቸው ነገር ሲኖር ብቻ ነው። ሁሉንም ነገርህን ገልጠህ የልብህን ዘርግተህ ካሳያቸው ግን በሰዎች ዘንድ ተገቢውን ዋጋ ሊፈጥር የሚችል እሴት አይኖርህም። አንተ ለነሱ የተነበበ መጽሐፍ ትሆናለህ። የተነበበ መጽሐፍ ደግሞ ተመልሶ አይገለጥም። ለራስህ ስትል የምትደብቀው ገመና ይኑርህ እንጂ ለሰዎች ስትል እጅግ በጣም ግልጽ አትሆን። ብዙ ሰዎች በተለየ የኛ ሀገር ሰው ግልጽ ሰው እንወዳለን ይበሉ እንጂ እነሱ ግን በራሳቸው ጉዳይ ላይ ግልጽ አይደሉም። እነዚህ ሰዎች ግልጽ ሰው እንወዳለን የሚሉት እኮ ራሳቸውን ግልጽ ለማድረግ ፈልገው አይደለም። ያንተን ገመና መወጥወጥ የሚችሉበትን ሰፊ ዕድል ለማመቻቸት ነው። አንተን ዘልዝለው አውቀው የጥቃት ሰለባቸው ሊያደርጉ ስለሚፈልጉ ነው። በግልጽነትህ ሊወዱህ ቢችሉም የራሳቸውን ድብቅ መሆን ግን አንድም ቀን ሲኮንኑ አይታዩም። ለምን መሰለህ? በሌሎች ዘንድ ዋጋና ክብር እንዲኖራቸው ያስቻላቸው ያ የደበቁት የግል ገመናቸውና ማንነታቸው ስለሆነ ነው። ሰዎች የስሜት ፍጡር ናቸው። የሚኖሩት የሚሰማቸውን እንጂ መኖር ያለባቸውን አይደለም። አንተም ለነሱ አንተ ሳትሆን ስላንተ የሚሰማቸው ስሜት ነህ። ስለዚህ ከሰዎች ጋር ስትኖር በጣም አስፈላጊው ጉዳይ ራስህን መሆን ብቻ አይደለም። በእርግጥ ይህን መረዳት የሚችል ንቁ ሰው ካለ ራስን ሆኖ መኖር ትክክለኛ ህይወት ነው። ነገር ግን ከስሜት እንስሳ በተለይ ከኛ አይነት ስሜታዊ ማህበረሰብ ጋር ስትኖር ራስን ሆኖ ከመኖር በላይ በጣም አስፈላጊው ነገር ሌሎች ላይ አስፈላጊውን የስሜት ገጽታ መፍጠር ነው። አንተ ለሰዎች የስሜት ዋጋ ነህ። የስሜት ዋጋውን የሚወስኑት ግን እነሱ ሳይሆኑ አንተ ራስህን ለተመን ያቀረብክበት መንገድ ነው። ራስህን አርክሰህ ከተገኘህ ሌሎች ስላንተ የሚኖራቸው የስሜት ዋጋ ትንሽ ነው። በስሜት መንጋ መካከል እውነተኛ ማንነቴን እኖራለሁ ብለህ ደረክ አትበል። በሰዎች ላይ መፍጠር ያለብህን ክብርና ስሜት መፍጠር ካልቻልክ ሰው ሆነ ብትፈጠርም የሰው ዋጋ የሚሰጥ ሰው አታገኝም። ወዳጄ እነዚህን ወሳኝ ነጥቦች ልብ በል። ገመናህን ጠብቅ። አስፈላጊ የሆኑ ጉዳዮችህን ከሰዎች ደብቅ። ገንዘብ በቸገረ ወቅት ሰዎች ይህንን ክፍተትህን አይተው መቸገርህን ተጠቅመው ሕይወትህን በገንዘብ እንዳያጠምዱት ወይም አሰስ እንዳያደርጉህ አትፍቀድ። ድክመትህን ካወቁ እዛችሁ ድክመትህ ላይ ነው የሚጫወቱብህ። በነገሮችህ ሁሉ ወጥቦ ነው። ቀላል ህይወት እኖራለሁ ብለህ ህይወትን አታቅልል። ቅለትና ቀላልነት ይለያያሉ ወዳጄ። ቀላል መሆን ማለት ሸክም አለመሆን ነው። መቅለል ማለት ግን ዋጋ ማጣት ነው። ችግርህን አታጋል። በህይወት ውስጥ ችግር የሚያጋጥመው ሰው አንተ ብቻ እንደሆንክ አድርገህ አትውሰድ። እንዳንተ ግልጽ ባለመሆኑ በለጠህ እንጂ። ሁሉም ሰው የሚኖረው በችግር የተተበተበ ህይወት ነው። የሁሉም ሰው ቤት ጣራ አለው። ጣራው ስር ደግሞ ጭስ አለ። ስለዚህ ችግርህን ቻል፣ ካለበለዚያ ችግሩ ራሱ አንተ ነህ። የቤትህን ምስጢር አትዘርግፍ። በትዳርህ የሚያጋጥመህን ችግር ሁሉ ለሰዎች አታማክር። በተለይ ላበሻ ስለ ትዳርህ ችግር በግልጽ ብታማክረው አንተን የሚያይህ ትዳርህን መምራት እንደማትችል አድርጎ ነው። ሰው ባለጌ ነው። ግልጽነትህን ተጠቅሞ ይንቅሃል ወይም ትዳርህን የሚበትን ምክር ይሰጥሃል። የኪስህን አትናገር። ገንዘብህን ለራስህ ብቻ ቆጥበህ ተጠቀም። የሰው ገንዘብን አትመኝ። የራስህን አትስጥ። ስጦታና ግብዣ አታብዛ። ምክንያቱም ያ በስጦታ የሚበሸበሽከው ሰው ድንገት ቸግሮ ርቦ ጠምቶ ቢያገኝህ ከዚህ በፊት ገንዘብ ኖሮት አልሳሳም ነበር ብሎ በጎ ያስብልህ። ቸግሮ ካገኘህ የሚያስበው ችግረኛ ለማኝ እንደሆነ ብቻ ነው። የሰጠኸውን እርሳ፣ የተቀበልከውን ግን አትርሳ። ይሉኝታ ይውደም። የሰዎችን ተጽዕኖ ለመቋቋም ብቃት ይኑሩ። የማትፈልገውን አልፈልግም ለማለት ይሉኝታ አያዘዝ። ሕይወቱን በሙሉ ለሰዎች ፍላጎት በመኖሩ የተነሳ አሁን የማይፈልገውን ሕይወት እየኖረ ያለ ብዙ የሰው ባሪያ አለ። ባሪያ ችግሬን ለሰው ተናግሬ ድክም አለኝ። ማንም እንደማይረዳኝ ሳውቅ መናገር አቆምኩና ራሴን ማዳመጥ ጀመርኩ። ነገሮችን በራሴ እየተጋፈጥኩ ዝምታን መረጥኩ። ዝም ማለት ዝምታዬ ግን የሽንፈት አይደለም። ችግሮቼን ለሰዎች ተናግሬ ካገኘሁት ምላሽ የመጣ ዝምታ ነው። ዝምታዬ የሽንፈት አይደለም።
ዛሬ ላይ አንገቴን የደፋሁበትን ችግር አሸነፌ ነገ በድል ከሰው እኩል የምቆምበት ዝምታ ነው። ለካ ሁሉም ነገር ለሰው አይነገርም። ለካ ሁሉም ችግር ለሰው አይነገርም። ለካ የኔ ያሉትም ሰው ሲቸግር ይጎላል። ይኸውላችሁ ችግራችሁን ለማንም አትናገሩ። ተናግራችሁ ያ ሰው ካልተረዳችሁ ትርፉ ህመም ነው። ይልቅ ለፈጣሪ ንገሩትና በራሳችሁ መንገድ መጋፈጥን ተለማመዱ። አመሰግናለሁ።